በእግር ኳስ ታሪክ ውስጥ ከተፈጠሩ ከምንጊዜ ምርጥ አማካኞች መሃል አንዱ ነው። በዘመናዊ እግር ኳስ ላይ የታዩትና የዓለምን በቁጥጥራቸው ስር ያደረጉት ሁለቱ ታላላቅ ሥርወ መንግስታት ታሪካዊቷ የካታሎኗ ባርሴሎና እና ወርቃማው የስፔን ብሔራዊ ቡድን ያለሱ የማይናወጥ መሰረት ቆመው ሊታሰቡ አይችሉም ነበር። ዣቪ እና ኢኔስታ በሜዳው ላይ የጥበብ ቀለም እንዲቀቡ፣ ሊዮኔል ሜሲ ደግሞ ያለምንም ስጋት አስማቱን እንዲያሳይ ከጀርባ ሆኖ ሙሉ ነፃነት የሰጣቸው የዚህ ዝምተኛ መሐንዲስ አእምሮ ነበር። ቡስኬትን ሜዳ ላይ የሚጫወትበትን ሚና ጽንሰ ሐሳብ በሙሉ ከቀየሩ ተጫዋቾች መሃል አንዱ ነው። በቅልጥፍና፣ በአቋቋም፣ ታክቲካዊ ንባብና ቦዲ ፌንትስ አዲስ ኳስ ቀለምን ፈጠረ። ታላቁ የስፔን ብሔራዊ ቡድን አሰልጣኝ ቪሴንቴ ዴል ቦስኬ ስለሱ ሲናገሩ ጨዋታውን ሙሉ ለሙሉ ማየት ከፈለግ እሱን አታየው፣ እሱን ብቻ በትኩረት ከተመለከትክ ግን ሙሉ ጨዋታውን ታያለህ በማለት አድናቆታቸውን ይገልጻሉ። በእግር ኳስ ዓለም ውስጥ አገልግሎታቸውን በገንዘብ ለመተመን ከሚከብዱ እግር ኳስ ራሱ ዕዳ ካለበት ጥቂት ተጫዋቾች መሃል የዚህ ድንቅ ሰው ስም ሁሌም ቀዳሚው ነው። እግር ኳስን በሩጫ ሳይሆን በአእምሮ መጫወት እንደሚቻል ያስተማረን የሜዳ ላይ ጂኦሜትሪ አዋቂው ሰርጂዮ ቡስኬት